ሰላም እንዴት ናችሁ ቤተሰቦች? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ አንሊሚትድ ፓኬጅ መግዛት እንግዲህ አስቸጋሪ የሆነ ነው ጊፍት እና አስቸግሮኝ ቴሌብር ጋር ደውዬ ነበረ። ከቴሌብር ወደ ሌላ ጊፍት ለማድረግ ማለት ነው፣ ወደ ሌላ ሲም ካርድ ግን የሰጡኝ መልስ በጣም ፈገግ ስላሰኘኝ ነው። እስኪ እንደው አድምጡትና የራሳችሁን ሀሳብ ስጡበት። ይሄ እድገት ነው ወደ ላይ ወይስ ደግሞ ወደ ታች መሄድ? ትንሽ ስላልገባኝ ነው። እስኪ ሀሳብ ስጡበት። ቴሌብር ኮንታክት ሴንተር ቴሌብር ለተችዳና ይባካው ለዳ ከዚህኛው ቁጥር ወደ ሌላ ቁጥር አንሊሚትድ ኢንተርኔት ይገዛ ነበር። ነገር ግን ፌልድ እያለኝ ነው ያለው። ፌልድ ቱ ምናምን ፎር ዚስ ዲፓርትመንት ብሎ የሆነ 14 ምናምን የሚል ቁጥር ያሳየኛል። አዲኛ ላሶ ስጦታ መስጠት ፈልገው ነው። ወደ ሌላ ሲም ካርድ ልገዛ ፈልጌ ነው። የደወልበት ነው ቴሌብር? አዎ። እሺ የስንት የአንሊሚትድ ነው? አንሊሚትድ ወርሃው ያው እስቲ ቁጥሩን ይንገሩኝ። ምናልባት ቁጥሩ ተማረጋው አንሊሚትድ ሌላ ካለው የለው 922 922 8400 8400 53 የለውም። አሁን ለዚህ ክፍል ካረገ ቆይቷል። ይችላል እንግዲህ ያለኝ እኮ ነው የምልሽ። እንደምችልማ ገብቶኛል፣ ግን ስገዛ ፌል እያለ እየመለሰኝ ነው። ለምን እንደሆነ ስላልገባኝ ነው። ያኛው ፓርቲ ደረጃ ባላንስ እና ኤርታይም የለውም ማለት ደረጃ ባላንስ ማለት ነው። ሪዘርቭ ባላንስ አንድ እስከ 5 ባለው ውስጥ ያስገቡበት ማለት እሱ ግዴታ ነው እንዴ ማስገባት? ማለት ፓኬጅ እየመለሰ ያለው ሪዘርቭ ባላንስ ባዶ ዞሮ ነው የሚያሳየውና ሞልቶ ያስቀምጡትና ያየሳት ማለት ነው። 5 በቂ ነው። ገባኝ። እሱን ሳይሆን የኔ ጥያቄ ኤክስፓየር አላረገም አይደለ? አርጓል። ሲም ካርዱ ኤክስፓየር አርጓል? ኖ እንትኑ ፓኬጅ ኤክስፓየር አርጓል። አንሊሚትድ ነበር ነው ወይ? ያን ሊሚቱን ሳይሆን ሲም ካርዱ ኤክስፓየር። የኔ ጥያቄ ሲም ካርዱ ኤክስፓየር ካላደረገና ፋንክሽናል ከሆነ ፓኬጅ መቀበል ግዴታው ነው። ምክንያቱም አሁን ከሱ ላይ ገንዘብ ልጠቀም ፈልጌ ቢሆን ኖሮ ቢከለክለኝ ልክ ነው፣ ባላንስ ስለሌለው ነው፣ ባላንስ መሞላት አለበት ይባላል። አሁን ግን ከሌላ ቴሌብር ጊፍት ለማድረግ የግዴታ እዛኛው ጊፍት ተቀባዩ ላይ ካርድ መኖር አለበት የሚል አሰራር ስለማይገባኝ ነው እኔ አሁን እየጠየቅኩሽ ያለሁት። ማለት ይስተካከል ፓኬጅ እንደዚህ አይነት እንትኖች ላይ ሪዘርቭ ባላንስ ስለሚያደርገው እንዴት አድርጎ እንደማስቀመጥ ማለት ነው። ኢትዮ ቴሌኮም ግን ከዕለት ወደ ዕለት ከማደግ ይልቅ ወደ ታች ነው እየሄደ ያለው ማለት ነው። እንደዚህ ከሆነ ምክንያቱም እኔ ጊፍት ለምሳሌ እሺ አሁን ይሄኛው ሲም ካርድ የኔ ስለሆነ ችግር የለም 5 ብርም 10 ብርም ምንም አስቀምጬበት ልግዛ ልበል። ኦኬ ኢፍ አይ ኒድ ለሳምበዲ ጊፍት ማድረግ የግዴታ ሰውየውን ስጦታ ሊሰጥ ስለሆነ ካርድ ከሌለ ካርድ ሙላ ልለው ነው። አሁን እንደናንተ አባባል ከሆነ ስጦታ ጊፍት ልልክልህ ስለሆነ ካርድ ሙላ ብዬ ልለው ነው ማለት ነው። ዛትማስኮ አይደለም ያን ያክል ካርድ። አይ ኖ ገብቶኛል። ለምን 1 ብርም ቢሆን እኔ ጊፍት ማድረግ ከፈለኩኝ ለሰው ጊፍት ነው ማድረግ ያለብኝ አይደል? በቃ 1 ብርም ይሁን 10 ብርም ይሁን የሚጠይቀው ግን ጊፍት ላረግ ስለሆነ ወይም በላይ ሆነ ካርድ ጣል አርግበት ብዬ ለሰውየው መናገር አይጠበቅብኝም። ምክንያቱም ጊፍት ልሰጠው ከፈለኩ መስጠት ያለብኝ ቀጥታ እንደዚህ እንትኖችን ይስተካከላል። አሁን አሁን ለአሁኑ ተደርጉና ይስተካከል ነው ማለት ነው። እሺ አስተካክላለሁ። ስለዚህ ነው ተገናኘን። መስተንግዶ ያለሽ ነው። መልካም ቀን ነው።